በዛሬው ቪዲዮአችን እንግዲህ ስትሪም ያርድ እንዴት ነው መግባት የምንችለው፣ በተለይ ደግሞ ላይቭ ስትሪሚንግ ዩቲዩብ በስትሪም ያርድ ላይቭ ስትሪሚንግ ገብተን በተለይ ደግሞ አልመቻቸው ሲል ሰዎችን ጋብዘው እንዲሁም ደግሞ ከሰዎች ጋር ዲስከሽን አንዳንድ ነገሮችን መወያየት ሲፈልጉ ወይም ደግሞ መነጋገር ሲፈልጉ ስትሪም ያርድ እንዴት ነው መግባት የምንችለው ላላችሁ ልጆች ዛሬ ላሳያችሁ ወደድኩ ማለት ነው። ሰላም ጤና ይስጥልን ወደ የተከበራችሁ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩኝ በዛሬው ቪዲዮአችን ደግሞ በስትሪም ያርድ እንዴት ነው ላይቭ መግባት የምንችለው ላላችሁን ልጆች መልስ ይዤ መጥቻለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁኝ እርግጠኛ ነኝ ሁላችሁም ግልጽ እንደሚሆንላችሁ አልጠራጠርም ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ምን እናደርጋለን እንግዲህ እንደምታዩት ምን አለን ማለት ነው፣ ክሮም አፕሊኬሽን ይኖረናል። ክሮም ጋር እንሄዳለን። በቀጥታ ሁላችንም ስልክ ላይ ይሄ ክሮም አፕሊኬሽን አለ። ስለዚህ እሱን ምን እናደርጋለን በመጀመሪያ እንጫነዋለን ማለት ነው። ከተጫነ በኋላ እዚህ ጋር እንደምታዩት ምን አለው ማለት ነው፣ ሰርችንግ በተን ወይም ደግሞ ሰርች የምናደርግበት ቦታ አለ ማለት ነው። እሱ ጋር አንድ ጊዜ እንጫንና አንድ ጊዜ ከተጫነ በኋላ streamyard.com ብለን እንጽፍለታለን። ስትሪም ያርድ ዶት ኮም የጽፌው ስለነበረ ይኸው ከዚህ በፊት ሰርች ስላደረኩት እዚህ ጋር ይመጣልኛል ማለት ነው። እንደምታዩት ምን ብሏል ማለት ነው፣ ስትሪም ያርድ ዶት ኮም የምትለችን ጽሁፍ ሳትሳሳቱ ጻፏት ማለት ነው። እቺን ከጻፋችሁ በኋላ ምን ታደርጋላችሁ፣ ጎ ትሉታችሁ ወይም ደግሞ ሰርች የሚል ካለ ሰርች ታደርጉታላችሁ ማለት ነው። እዚህ ጋር እንደምታዩት ምን ያደርጋል ማለት ኢዚየስት ዌይ ነው። በተለይ ደግሞ ሰዎችን እዚህ ጋር እንደምታዩት ምን ያደርጋል ማለት ነው፣ እስከ 6 እስከ 10 ሰዎችን በአንድ ጊዜ ጋብዛችሁ በአንድ ጊዜ ዲስከሽን ወይም ደግሞ ውይይቶችን ማካሄድ፣ ስለ አንዳንድ ነገሮች መወያየት ትችላላችሁ ማለት ነው። ስለዚህ አሁን እንግዲህ ለመጀመሪያ ጊዜ ሲሆን ሰፋ አድርግላችሁ ምን ያደርጋል ማለት ነው፣ እዚህ ጋር እንደምታዩት ከታች ላይ ፍሪ ትሪያል ይላል። ጌት ስታርትድ ኢት ኢዝ ፍሪ ይላል ማለት ነው። ምንም አይነት ክፍያ የማይጠይቅ ፍሪ ነው፣ በነፃ ነው የምንጠቀመው ማለት ነው። እዚህ ጋር እንደምታዩት ምን ይላል፣ ኢት ኢዝ ፍሪ ይላል ማለት ነው። ስለዚህ እዚህ ጋር ሄደንም ቢሆን እዚህ ጋር ጌት ስታርትድ የምትላለች እዚህ ጋር እንደምታዩት እሷን አንድ ጊዜ በመጫን ምን እናደርጋለን ማለት ነው፣ ኢሜል እናስገባለን። ኢሜል ይጠይቃል ማለት ነው። ኢሜል ያስፈልገዋል። ስለዚህ ምን እናደርጋለን ማለት ነው፣ ለመጀመሪያ ጊዜ ሲሆን ኢሜላችን እንዴት ሎጊን እንደምናደርግ አሳያችኋለሁ ማለት ነው። ስለዚህ እዚህ በቀጥታ ከታች እዚህ ጋር ማድረግ ትችላላችሁ፣ ወይም ደግሞ ከላይ ያለችው ጌት ስታርትድ የምትለውን አንድ ጊዜ መጫን ትችላላችሁ ማለት ነው። ጌት ስታርትድ የሚለውን አንድ ጊዜ ስጫ ነው እንደዚህ እንደምታዩት ሰርች እያደረገ ነው ማለት ነው። ቆይ ይከፍታል። ሲከፍት የምናየው ይሆናል ማለት ነው። ስለዚህ ጌት ስታርትድ የምትለውን አንድ ጊዜ ስትጫኑት ምን ያመጣል ማለት ነው፣ እንደዚህ እንደምታዩት ኢሜል አስገባ ወይም ደግሞ ኢሜል ሎጊን አድርግ ይላል ማለት ነው። ስለዚህ ኢሜል ካስገባን በኋላ እዚህ ጋር እንደምታዩት ምን ይልክልናል ማለት ነው፣ ሎጊን ኮድ ወይም ደግሞ ሎጊን የምናደርግበት ኮድ በኢሜላችን ይልክልናል ማለት ነው። እሱን በቅደም ተከተል አሳያችኋለሁ። እዚህ ጋር አሁን ለምሳሌ ምን ላድርግ ማለት ነው፣ ኢሜል ላስገባ። ኢሜል ያስመርጠኛል። እኔ ጋር እዚህ ጋር ኢሜሎች ስላሉ ምን ያደርጋል ማለት ነው፣ ያስመርጠኛል ማለት ነው። እዚህ ጋር ስጫነው ቀጥታ ወደ ኢሜላችን ይወስደናል ማለት ነው። ይሄኛውን አንድ ጊዜ ጫነዋለሁ። ከዛ ምን ታደርጋላችሁ ማለት ነው፣ እዚህ ጋር እንደምታዩት ጌት ኮድ ምትራለች እኛዋን ምን አለች እዚህ ጋር ጌት ኮድ እዚህ ጋር ሰማያዊ ተጻፈችን ጌት ሎጊን ኮድ ምትለውን አንድ ጊዜ ትጫናታላችሁ ማለት ነው። ተጫንኳት። በጣም ጥሩ። እዚህ ጋር እንደምታዩት ምን አደረገ ማለት ነው፣ ፕሊዝ ቼክ ዩር ኢሜል ይላል ማለት ነው። በኢሜላችን ምን አድርጎልናል ማለት ነው፣ ኮድ ልኮልናል። ይሄው ባለ 6 አሃዝ ኮድ እንደላከልን እያሳየ ነው። እዚህ ጋር 6ቱንም የት እናደርጋለን አምጥተን ኢሜላችን ላይ ሄደን የተላከልንን ኮድ እዚህ ጋር አምጥተን ምን እናደርጋለን፣ ሎጊን እናደርጋለን ወይም ደግሞ እናስገባለን ማለት ነው። ስለዚህ ኢሜልን ቼክ ላርግ ማለት ነው። ሶ ከላይ እንደምታዩት ምን ያደርጋል ማለት ነው፣ ይሄው ከላይ እዚህ ጋር ለምሳሌ ላሳያችሁ የት ላይ እንዳለ እዚህ ጋር ኢሜሉ ወይም ደግሞ ከላይ ላይ እዚህ ጋር እንደምታዩት ስልኩ ላይ ውጭ ላይ ምን አድርጓል ማለት ነው፣ ልኳንኝ ያሳያል፣ ሜሴጅ መጥቷል። ስለዚህ ወደ ታች ዝቅ አደረግና ይሄው ስትሪም ያርድ ሎጊን ኮድ ይላል ማለት ነው። እዚህ ጋር እንደምታዩት 98 47 59 ይላል ማለት ነው። እሷን ማስገባት እችላለሁ እያየው ማለት ነው። ስለዚህ ስንት ነው ማለት ነው፣ 98 47 59 98 ይሄው ቁጥር 98 47 59 ብለን ሎጊን ስናደርገው ሙሉውን ስናስገባ ምን ያደርጋል፣ ሙሉውን ስናስገባ ራሱ ሎጊን ያደርጋል ማለት ኮዱን ስናስገባለት ኦልሬዲ አሁን አካውንታችን አስገባን ማለት ነው። ኦኬ ውድ የተከበራችሁ የቻናል ተከታታዮች አሁን ዋነኛው ላይ ወይም ደግሞ በጣም ወሳኝ ቦታ ላይ ደርሰናል ማለት ነው። አሁን አካውንታችን ኦልሬዲ ምን አድርገናል ማለት ነው፣ ሎጊን አድርገናል። እዚህ ጋር እንደምታዩት ማይ አካውንት ይላል ማለት ነው፣ ኦልሬዲ ስላስገባን ማለት ነው። ነገር ግን አሁን ወሳኝ ቦታ የምንላቸው በጣም ወሳኝ የምንለው ኦልሬዲ ኢሜል ብቻ ነው እንጂ አሁን ያስገባነው ገና ዩቲዩብ ቻናላችን ሊንክ አላደረግንም ማለት ነው። በዚህ ሰዓት እንግዲህ አሁን በስትሪም ያርድ ምንድን ነው የምናደርገው ካላችሁ፣ ምንድን ነው የምንሰራው ካላችሁ፣ የመጀመሪያው ምንድን ነው ላይቭ ስትሪሚንግ ወይም ደግሞ በቀጥታ ላይቭ መግባት ነው። ራይት ላይቭ መግባት ነው ማለት ነው። ስለዚህ የመጀመሪያው ምንድነው ላይቭ ስትሪሚንግ ናት። ሁለተኛውን ስታዩ ደግሞ ምንድነው ሪከርድድ የሆነ ቪዲዮ ወይም ደግሞ የቀረጻችሁትን ወይም ደግሞ የቀዳችሁትን ቪዲዮ መጫን ትችላላችሁ ማለት ነው። በሶስተኛ ደረጃ ኦን አየር ኦር ኦን ኤር ዌቢናርስ፣ በተለይ ደግሞ አየር ላይ ዝም ብሎ በኦንላይን የምናደርጋቸውን ዌቢናር ወይም ደግሞ ዲስከሽኖችን ማለት ነው።
ማስተካከል ማሳለፍ እንችላለን በዚህ ቦታ ማለት ነው። ስለዚህ ሞስት ኦፍ ዘ ታይም እኛ የምንፈልገው ምንድነው ማለት ነው ላይቭ ስትሪሚንግ ነው፣ የመጀመሪያዋ ናት ማለት ነው። ስለዚህ እሷን አንድ ጊዜ ትጫናታላችሁ ማለት ነው። ይሄው ላይቭ ስትሪሚንግ የምትለውን አንድ ጊዜ ስጫናት ምን ያመጣልኛል ማለት ይሄኛው ዳሽቦርድ ያመጣል። ትንሽ ሰፋ ካላ ላሳያችሁ ማለት ነው። አሁን ምን ያመጣልኝ ማለት ነው እዚህ ጋር እንደምታዩት ሶሪ እንዳያችሁት ላይቭ ስትሪሚንግ የምትለውን አንድ ጊዜ ጫናታለሁ ማለት ነው። እዚህ ጋር ስንጫን ምን ያመጣል ማለት ነው እንደዚህ ያመጣልናል ማለት ነው። እዚህ ጋር እንደምታዩቸው ምን አሉ ማለት ነው ሰሌክት ዴስቲኔሽን ይላል ማለት ነው። ዩቲዩብ ነው እኛ የምንፈልገው ግን ሰሌክት ዴስቲኔሽን። አሁን እዚህ ጋር የዩቲዩብ አካውንቴን ያሳየኛል። እሱን ከሆነ በቀጥታ እሱን ማሳለፍ እችላለሁ። ነገር ግን የእናንተ አካውንት ሌላ ከሆነ እዚህ ጋር የመደመር ምልክቷን ተጭናችሁ አዲስ ቻናል ከሆነ ምን ማድረግ ትችላላችሁ መምረጥ ትችላላችሁ። 2-3 ቻናል ካላችሁ እዚህ ጋር እየመረጣችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ለጊዜው እዚህ ጋር ስላለ እሱኑ አንድ ጊዜ ጫነዋለሁ ማለት ነው። ስጫን ምን አመጣልኝ እዚህ ጋር እንደምታዩት እንግዲህ በጣም ወሳኝ ቦታ ደርሰናል ማለት ነው። እነዚህ ወሳኝ ቦታዎች ምንድናቸው ካላችሁኝ የመጀመሪያው እዚህ ጋር ክፍት ቦታ ምንድነው ታይትል ወይም ደግሞ ርዕስ ትጽፋላችሁ ማለት ነው። ሁለተኛው ላይ ዲስክሪፕሽን ነው ወይ ደግሞ ስለ ቪዲዮአችን ገለጻ ለምሳሌ ሃሽታግ እየተጠቀማችሁ ወይም ደግሞ ይሄ የመሰላል ምልክት ታረጉና የመሰላል ምልክቱን ከጻፋችሁ በኋላ የተለያዩ ዲስክሪፕሽን ወይም ደግሞ ስለ ቪዲዮአችሁ የሚያሳይ ምንድነው ኪወርዶችን መጻፍ ትችላላችሁ ማለት ነው። አሁን እዚህ ጋር ከጻፋችሁ በኋላ ታች ላይ ያለችው ደግሞ ምንድነች እዚህ ጋር እንደምታዩት ፐብሊክ መሆን አለባት። እንዴት ነው የምትመርጡት ካላችሁኝ እዚህ ጋር የቀስት ምልክት አለ። እሷን ትጫኑና አንድ ጊዜ ስትጫኑት ያስመርጣችኋል። ይሄው አንድ ጊዜ ልጫንና ላሳያችሁ ማለት ነው። እቺን የቀስት ምልክቷን ከፊት ለፊት ስትጫኗት ምናልባት 3 ምርጫዎች አሉ ፐብሊክ፣ አንሊስትድ፣ ፕራይቬት የሚላለ ማለት ነው። ከነዚህ ውስጥ የመጀመሪያዋን እንድትመርጡ እኔ እመርጣለሁ። ስለዚህ ፐብሊክ እንዲሆን ወይም ደግሞ ኦዲየንሶች ጋር እንዲደርስ ወይ ተመልካቾቻችሁ እንዲደርስ ፐብሊክ ይችን ማብራት ግዴታ ይጠበቅባችኋል ማለት ነው። ይችን ካበራችሁ በኋላ አሁን ኦልሬዲ ፐብሊክ ብለናል። ቀጥታ መግባት ከፈለጋችሁ እዚህ ጋር ምን አለች ማለት ነው። ወይም ደግሞ ምንም አይነት ስኬጁል ለማታ ለወደፊት ወይም ደግሞ ለነገ ቀጠሮ ማድረግ ትችላላችሁ። ምንም ተጠቅማችሁ እዚህ ጋር ቦክስ አለች ወይም ደግሞ ይችን ሳጥን በማብራት ማለት ነው። ስናበራት ቀጠሮ ነው የምናስይዘው ማለት ነው። ከአንድ ሰዓት በፊት በኋላ ከ30 ደቂቃ በኋላ ወይም ደግሞ ለነገ ወይ ለማታ ሰዓቱን እያየን ማስተካከል እንችላለን። ስለዚህ ይችን አንድ ጊዜ ልንካት፣ ቦክሷን ወይም ደግሞ ሳጥኗን አንድ ጊዜ ስነካት የሚያመጣልኛል እዚህ ጋር እንደምታዩት ቱዴይ ይላል አሁን ማለት ነው። ቱዴይ ማለት ዛሬ ማለት ነው። ቀኑ ዛሬ ከፈለግን ዛሬ ማድረግ እንችላለን። አለያም ደግሞ ቀኑን ማስተካከል እንችላለን። ዛሬ ስንት ነው? 11 ነው በፈረንጆች ለምሳሌ። እሷን ተጭኜ ማስተካከል እችላለሁ። እቺን ለምሳሌ ሲጫናት ምን ያመጣልኛል? ቀኑን ይመርጥልኛል። ለምሳሌ 11 ነው ዛሬ 11 ካልሆነ ይሄው 12 አለ ከላይ። የፈለኩትን ቀን መምረጥ ትችላላችሁ ማለት ነው እዚህ ጋር ለጊዜው። ስለዚህ 11 ነው፣ 11ን መረጥን ማለት ነው። ከመረጥን በኋላ የሚቀጥለው ምንድነው? ይችኛዋ እንትን ነች። እነዚህ ሰዓት ናቸው። የመጀመሪያው ቀኑን ልንመርጥ እንፈልግ ቱዴይ የምትለውን እናደርጋለን። ይሄው 11 12 አለ እዚህ ጋር ቀኑ። ይሄ መጀመሪያው ይችኛው ቱዴይ የምትለውን ትጫኑና ለነገ ከሆነ ለነገ ታደርጋላችሁ ማለት ነው። ካልሆነ ግን ዝም ብሎ እንዳለ ይቀመጥና ከዛ ሰዓቱን ታስተካክላላችሁ። አሁን ለምሳሌ እኔ ጋር ያለው 3 ሰዓት ነው። 9 ሰዓት ከሩብ ይላል ወይም ደግሞ በኢትዮጵያ ማታ 3 ሰዓት ነው። ስለዚህ 5 ሰዓት ላይ ቀጠሮ ላርግልህ ይላል ማለት ነው። እቺን ትጫኑና 10 ሰዓት ከፈለጋችሁ 10 ሰዓት፣ አሁን 9 ሰዓት ስለሆነ 10 ሰዓት ቢሆን ይሻላል ትላላችሁ ማለት 10 የትኛዋ ደቂቃ ናት? ሶሪ ይችኛዋ ደቂቃ ናት። ከፈለግን 00 ማድረግ እንችላለን። ከፈለግን የፈለግነውን ደቂቃ ማድረግ እንችላለን። ስለዚህ 4 ሰዓት ላይ 10 ሰዓት ላይ ፒኤም ይላል። ይሄኛው ፒኤም ከሆነ በእናንተ በሰዓታችሁ በተለይ ደግሞ ስልካችሁ ላይ ባለው ሰዓት መሰረት ነው መሆን ያለበት ማለት ነው። በዛ መሰረት ከሆነ አሪፍ ነው። ስለዚህ እቺ ምን ታደርጋላችሁ ማለት ነው። የሚቀጥለው ምንድነው? እዚህ ጋር በጣም ወሳኛ ይሄን ፒኤም እና ኤኤምን ትመርጣላችሁ። ፒኤም እና ኤኤም እቺ ምንድነው? አንታይሜሪዲያ ኤንድ ፔሪሜሪዲያ በቃ ከስልካችሁ ላይ ባለው ሰዓት መሰረት ስኬጁል ማድረግ ትችላላችሁ። ነቲንግ ስትፈልጉ ስኬጁል ካረጋችሁ በኋላ በምትፈልጉበት ሰዓት መግባት ትችላላችሁ ማለት ነው። ግን በጣም ወሳኝ እዚህ ጋር ምን አለ ማለት ነው። እዚህ አፕሎድ ተምኔል ይላል ማለት ነው። ለቪዲዮአችሁ ወይም ደግሞ ለላይቭ ስትሪማችሁ ከቨር ፎቶ ወይም ደግሞ ተምኔል አፕሎድ ማድረግ ይጠበቅባችኋል። እንዴት ነው አፕሎድ የምታደርጉት? እቺን አንድ ጊዜ ትጫኗታላችሁ ማለት ነው። አፕሎድ ተምኔል የምትለው ስትጫኗት ወዴት ይወስዳችኋል ማለት ነው? ቀጥታ ወዳዘጋጃችሁት የተምኔል ወይም ደግሞ ወደ ጋለሪያችሁ ይወስዳል። መርጣችሁ ማስገባት ትችላላችሁ ማለት ነው። ይሄው እኔ አሁን ወስዶኛል። ከዚህ አንዱን መርጬ ማስገባት እችላለሁ ማለት ነው። ሪሳይዝ ማድረግ ትችላላችሁ። በተለይ ደግሞ ሳይዙ እኩል ካልሆነ ወይም ደግሞ ካልተመጣጠነ ማስተካከል መቁረጥ ትችላላችሁ ማለት ነው። ልመልሰው ነኝ። ከዛ ምንድነው የምታረጉት? ስኬጁል ካረጋችሁ በኋላ እቺን ከታች ያለችው ምንዋን ትነኳታላችሁ። ክሬት ላይቭ ስትሪም የምትለውን ትጫናላችሁ። አሁን እየገባችሁ አይደለም፣ ገና ናችሁ። ስለዚህ እሷን አንድ ጊዜ ልጫናት ማለት ነው። ስጫናት ለእናንተ ለማሳየት ያክል ነው። ሶሪ እዚህ ጋር ምን አለኝ ማለት ታይትል አልጻፍኩም። ለምሳሌ እዚህ ጋር ታይትል ልጻፍለት። ለምሳሌ ምንድን ላድርገው? ዲስከሽን ወይም ደግሞ
ዩቲዩብ ብዬ ልጻፍለት። የፈለኩትን መጻፍ ትችላላችሁ። ወይም ደግሞ ሰላም ብዬ በእንግሊዘኛ ጻፍኩለት። ከዛ ዲስክሪፕሽን እዚህ ጋር ቅድም እንዳልኳችሁ መጻፍ ትችላላችሁ። ምን እያደረጋችሁ ለምሳሌ እዚህ ጋር ሃሽታግ ዩቲዩብ ራይት ዩቲዩብ፣ ከዛ ሃሽታግ ላይክ ማድረግ እችላለሁ። ላይክ የፈለጋችሁትን እዚህ ጋር ትጽፋላችሁ ማለት ነው። አሁን እዚህ ጋር ተሟልቷል። ኦልሬዲ ምን እንነካለን ማለት ነው። እቺን ክሬት ላይቭ ስትሪም የምትለውን በሰማያዊ ተጻፈችውን አንድ ጊዜ ትጫናላችሁ ማለት ነው። ዋው እዚህ ጋር እንደምታዩት ምንድነው ማለት ነው ቀጠሮ አሳየኝ ማለት ነው። ታች ላይ እንደምታዩት ይሄ ምንድነው ማለት ነው ቀጠሮ ነው። 10 ሰዓት ይላል። እዚህ ጋር እንደምታዩት 10 ሰዓት ላይ ቀጠሮ አስቀምጫለሁ ማለት ነው። ይሄ እዚህ ጋር እንደምታዩት ስኬጁል ትላለች ማለት ነው። ጽሁፏ ራሷ እዚህ ጋር ምን አለች ማለት ነው ስኬጁል የምትል ጽሁፍ አለች ማለት ነው። ስንፈልግ በምትፈልጉበት ሰዓት እዚህ ጋር መታችሁ ምን ታደርጋላችሁ ኢንተር ስቱዲዮ የምትለውን ትጫናላችሁ ማለት ነው። አሁንም መግባት ከፈለኩ አሁን መጫን እችላለሁ፣ ችግር የለውም። 4 ሰዓት ላይ ነው ወይም ደግሞ ነገ ነው ስኬጁል ያደረኩት ብላችሁ አሁን መግባት አትችሉም ማለት አይደለም። አሁኑኑ መግባት ትችላላችሁ ማለት ነው። ስለዚህ እንዴት ነው የምንገባው? እዚህ ጋር ላሳያችሁ። ምን ታደርጋላችሁ? እቺን ኢንተር ስቱዲዮ የምትለውን አንድ ጊዜ ትጫናታላችሁ። ይችኛዋን ማለት ነው። እንጫና ላሳያችሁ። እዚህ ስንጫናት ምን ያመጣልናል? ይሄው ወደዚህ ይወስደናል ማለት ነው። እዚህ ጋር እንደምታዩት ምን አመጣልኝ ማለት ነው አለው ማይክ ይላል ማለት ነው። አለው ማይክስ ኤንድ አቶ አክሰስ ይላል። በተለይ ደግሞ ማይካችሁ እንዲሰራ ማድረግ ግድ ነው ማለት። ስለዚህ እሱን ሰማያዊውን አንድ ጊዜ ትጫኑታላችሁ። ስለዚህ በዚህ መልኩ ማይኩን ከነካችሁ በኋላ በዚህ መልኩ ይመጣላችኋል ማለት ነው። ስለዚህ ምን ታረጋላችሁ? ለስማችሁ ወይም ደግሞ ስትሪምያርድ ለመግባት ስማችሁን እዚህ ጋር ትሞላላችሁ ማለት ነው። ስም ትሰጡታላችሁ። የዩቲዩብ ስማችሁን ወይም ደግሞ የፈለጋችሁትን ስም መስጠት ትችላላችሁ ማለት ነው። ስለዚህ አሁን እኔ ለምሳሌ የቻናሌን ስም ልስጠው ማለት ነው። የፈለጋችሁትን ለምሳሌ ሰላም ብዬ አሁን ብሰጠው ወይም ደግሞ በቃ የቻናሌን ስም ወርቃማው ሚዲያ የሚለውን ልስጠው ማለት ነው። ወርቃማው ሚዲያ የሚለውን ከሰጠሁት በኋላ እንደዚህ እንደምታዩት ምን የሚላል ማለት ነው። ከታች ሴቭ አስ ምትላለች ወይም ደግሞ እሷን በሰማያዊ ምልክት የተጻፈችውን አንድ ጊዜ እንጫናታለን ማለት ነው። እሷን አንድ ጊዜ ከተጫን በኋላ እዚህ ጋር ጽፌ ጨርሻለሁ። እንደምታዩት ጽፌ ከጨረስኩ በኋላ ምን እናደርጋለን? እዚህ ጋር ማይክ አለች። የመጀመሪያዋ ምንድነች ማለት ነው? ማይክ ወይም ደግሞ የካሜራ ምልክት ናት ማለት ነው። በእሷን ስናበራ ምን ያደርጋል ማለት ነው? በፎቶ ወይም ደግሞ በቪዲዮ እንወጣለን ማለት ነው። ከዚህ በሁለተኛ ደረጃ የምናያት ምንድነው ማይክ ናት ወይም ደግሞ ማይክራፎን ነው። ስለዚህ የምንናገረው ነገር እንዲሰማ ወደ ውጭ እንዲያስተላልፍ የምናደርግበት መንገድ ነው ማለት ነው። ስለዚህ አሁን ቴስት እናድርገው። ለምሳሌ ማይኳን ለምሳሌ ስናበራ ይኸው እንደምታዩት ምንድነው የድምፁ መቅጃው ከፍና ዝቅ እያለ ያሳያል ማለት ነው። ስለዚህ ማይካችን አሁን ክፍት ነው፣ ይሰራል ማለት ነው። ነገር ግን በተለይ ደግሞ ጫጫታ እንዲሁም ደግሞ ድምፅ በሚኖርበት ሰዓት ምን እናደርጋለን? ማጥፋት እንችላለን። ሌላኛው ደግሞ እዚህ ጋር እንደምታዩት ቪዲዮ ምን ያደርጋል ማለት ነው። እሷን ካሜራዋን ሳበራ የቪዲዮ ምልክት ወይም ደግሞ የፎቶን ያመጣል ማለት ነው። እንደዚህ ካረግነ በኋላ እንግዲህ እችን ሰማያዊ ምልክቷን ምን እናደርጋለን ማለት ነው። የስማችን ጽፈን ጨርሰናል። እሷን አንድ ጊዜ እንጫናታለን ማለት ነው። ከተጫናት በኋላ እዚህ ጋር እንደምታዩት በዚህ መልኩ ያመጣልናል ማለት ነው። ግን እስካሁን ወደ ስትሪምያርድ አልገባንም ወይም ደግሞ ላይቭ ላይ አልገባንም ማለት ነው። እዚህ ጋር ፎቶ ምልክት ትታያችኋለች። እሷን አንድ ጊዜ ስንጫናት ወይም ደግሞ ፎቶአችን አንድ ጊዜ ስንጫን አድ ቱ ስትሪም የምትላለች። እሷን ስንጫናት ወደ ስትሪሙ ወይም ደግሞ ወደ ላይ ወደ ስክሪኑ እንደምታዩት ያስገባናል ማለት ነው። ከዛ ደግሞ ሪሙቭ ስንለው ያወርደ በፈለግነው ሰዓት ከፍ ማድረግ እንችላለን ወይም ደግሞ ላይ መውጣት እንችላለን ማለት ነው። ስለዚህ በዚህ አይነት መልኩ ከላይና ከታች ማድረግ እንችላለን ወይም ደግሞ ማስተካከል እንችላለን ማለት ነው። ሌላኛው ምንድነው በተለይ እኛ ጋር አብረው ሊወያዩ ሀሳብ ሊሰጡ እንዲሁም በተለይ ዲስከሽን ከሆነ ወይም ደግሞ ውይይት ከሆነ እዚህ ከኛ ፕሮፋይል አጠገብ ምን ያደርጋል ማለት ነው። ሊሰቀሉ የሚመጡ ሰዎች እዚህ ጋር እንደምታዩት ምን ያደርጋሉ ማለት ከጎናችን መጥተው ይቀመጣሉ። እነሱ ምን ታደርጋላችሁ? ፕሮፋይላቸውን ወይም ደግሞ ፎቶአችሁን ጫን በማለት ወደ ላይ ወይም ደግሞ ወደ ውስጥ ማስገባት ትችላላችሁ ማለት ነው። ሌላኛው እንግዲህ ምንድነው ማለት ነው በተለይ እነዚህ ሰዎች እዚህ ጋር እንዲመጡ ወይም ደግሞ ጓደኞቻችን እንዲመጡ የምናደርግበት መንገዶች አሉ ማለት ነው። እነዚህ ምንድነው ኢንቫይት ሊንክ ማለት ነው። ኢንቫይት ሊንክ የት ይገኛል ማለት ነው። ከሱ በፊት ግን እዚህ ጋር አሁን ለመግባት ብንፈልግ ጎ ላይቭ የምትለዋለች እዚህ ጋር በቀስት ማሳያችሁ ምንድነው ጎ ላይቭ ማለት ነው። እሷን ነክተን ወደ ስትሪም ያርዱ መግባት እንችላለን። አሁንም በድጋሚ እሷን ስንጫናት ሌላ ጎ ላይቭ የምትል ትመጣለች። እሷን ተጭነን በቀጥታ ወደ ስትሪም ያርዱ ኦንላይን ወይም ደግሞ ላይቭ በቀጥታ ገባን ማለት ነው። እሷን ከተጫናት አሁን እኔ መግባት ስለማልፈልግ ነው እንጂ እሷን ቢጫናት ምን ያደርጋል ማለት ነው በቀጥታ ስትሪም ያርዱ መቁጠር ይጀምራል ማለት ነው። ስለዚህ በዚህ አይነት መልኩ በቀጥታ መግባት እንችላለን።
ሌላኛው አሁን እንደምነግራችሁ ደግሞ ምንድነው ማለት ነው በተለይ ቅድም እንዳልኳችሁ እንዴት ነው ኢንቫይት ሊንክ ማድረግ የምንችለው ወይም ደግሞ ሊንክ መላክ የምንችለው የሚለውን እነግራችኋለሁ ማለት ነው። እዚህ ጋር ከታች ላይ እንደምታዩት ምንድነው ፕሬዘንት ኦር ላይቭ ኢንቫይት ምትላለች ማለት ነው። ከፕሮፋይላችን በታች እዚህ ጋር ያከበብኳት እንደምታዩት እሷን አንድ ጊዜ ስንጫናት ምን ያመጣልና ማለት መጨረሻ ላይ ኢንቫይት ሊንክ የምትላለች ማለት ነው። አሁን ለምሳሌ ዲስፕሌይ በተለይ ደግሞ ሰፋ አድርገው ለእናንተ እንዲመቻችሁ ማለት ነው። መጨረሻ ላይ ኢንቫይት ገስትስ ትላለች ማለት ነው። ያከበብኳት እሷን አንድ ጊዜ ትጫኗታላችሁ ማለት ነው። አንድ ጊዜ ስትጫኗት በዚህ አይነት መልኩ ያመጣላችኋል። ስለዚህ ሊንኩ እዚህ አለ። ከፊት ለፊቱ ኮፒ የምትል ጽሑፍ አለች እዚህ ጋር ያከበብኳት ማለት ነው። እሷን አንድ ጊዜ በመጫን ምን ታረጋላችሁ? ሊንኩን ኮፒ ታረጋላችሁ ማለት ነው። ኮፒ ካደረጋችሁ በኋላ ወደ ቀኝ ወይም ደግሞ ወደ ግራ ጎተት በማድረግ ከላይ ኮሜንት የሚለው ላይ ካደረጋችሁ በኋላ ከስር ይሄው የኮሜንት መጻፊያ አለ እዚህ በቀስቱ እንዳሳየዋችሁ ማለት ነው። እዛ ላይ ሄዳችሁ ጫን በማድረግ ትይዙታላችሁ ማለት ነው። እዛ ጫን ብላችሁ ስትይዙት በመጀመሪያ ላይ ፔስት የምትላለች እሷን ስትጫኗት ምን ይመጣል ማለት ነው? ሊንኩ ይመጣል። ከዛ ከፊት ለፊቱ የቀስት ምልክት ወይም ደግሞ የሜሴጅ መጻፊያ ምልክት አለ። እሷን ስትጫኗት ቀጥታ ወደ ኦዲየንሱ ስክሪን ላይ ይመጣል። እሱን ተጭነው ከኛ ጋር መጥተው መወያየት እንግዲህ ማውራት ይችላሉ ማለት ነው። ይሄው ሊንኩ እንደምታዩት እንግዲህ ሜሴጅ ላይ ወይም ደግሞ ኮሜንት መስጫ ቦታው ላይ መጥቷል ማለት ነው። ሌላኛው እንግዲህ የተለያዩ ሴቲንጎች አሉ እዚህ ጋር በቀኝ በኩል የምታያቸው ማለት ነው። የተዘረዘሩ ሴቲንጎች ወይም ደግሞ የተለያዩ እንትኖች አሉ። እነሱን ባንድ እንያቸው ማለት ነው። የመጀመሪያው ምንድነው? ኮሜንት ነው። ሰዎች የሚጽፉት ወይም ደግሞ ጓደኞቻችን ፐብሊክ ላይ ከሆነ የሚጽፉትን ኮሜንት ለማየት ይረዳናል። እሱን ስንጫን ታች የሚጽፉትን ማየት እንችላለን ማለት ነው። ስለዚህ ኮሜንቱን በቀጥታ ፐብሊክ ኮሜንት በሱ እናበራለን። ሁለተኛዋ ደግሞ ምንድነው የምትለው ማለት ነው ባነር ነው። በተለይ ደግሞ ቴሌቪዥን ስክሪን መስሎ በላይቭ ስትሪም አንገጫ ላይ ሜሴጅ ሲጻፍ ወይም ደግሞ እዚህ ጋር እንትናችን ስለ ርዕሳችን ጽፈን እዚህ ጋር ዲስፕሌይ እንዲያደርግ ለምሳሌ ይሄ ውይይት እዚህ ጋር ዲስፕሌይ አድርጓል ማለት ነው። ኤዲት አድርገን ማስተካከል እንችላለን። ራሳችን መጻፍ እንችላለን። ከዛ ኮንቲኒየስ እንዲሆን እንዲሽከረከር ማድረግ እንችላለን ማለት ነው። እዚህ ጋር ስትነኩት ምን ያመጣል ማለት ነው? የስክሪፕቶ ምልክት አለ። እሷን ስትጫኗት ይሄ ጽሁፉ ያመጣል። እሱን አጥፍተን የራሳችን መጻፍ እንችላለን። ከዛ ጽፈን ከጨረስን በኋላ እዚህ ጋር በዚህ መልኩ እንጽፋለን ማለት ነው። እንግዲህ እንደ እንትናችን ዩቲዩብ ለምሳሌ ውይይት ብዬ ነው አሁን የምጽፈው ማለት ነው። ጽፈን ከጨረስን በኋላ ሴቭ የምትላለች ከስር ላይ ማለት ነው። ሴቭ ማድረግ አለብን ማለት ነው። ሴቭ ካደረግን በኋላ ከስር ላይ ግን ይቅርታ አሁን ምን አለች ከስር ላይ የሆነች እንትን አለች። እሷን ቦክስ ማብራት ይጠበቅብናል ማለት ነው። እሷን ካበራናት በኋላ ሴቭ እንለዋለን። ከዛ ስንጫነው ዝም ብለን ጽሁፉን አንድ ጊዜ ስንጫነው ቴሌቪዥን ስክሪኑ ላይ ወይም ደግሞ ላይቭ ስክሪኑ ላይ ይመጣል ማለት ነው። የሚቀጥለው ደግሞ ምንድነው ማለት ነው? በተለይ ብዙውን ጊዜ ብዙ ልጆች ያው ላይቭ ሆነው ስለማይመቻቸው በተለይ ቪዲዮ ክሊፕ ለማስገባት ወይም ደግሞ ራሱን የሚደጋግም ቪዲዮ ለማስገባት በተለይ እነዚህ አሁን የፈረንጆችን ቪዲዮዎች ከማስገባት ይልቅ የራሳችን ቪዲዮ ካለን እዚህ ጋር መተን ማስገባት እንችላለን። ሌሎች ከታች ከስር የምታያቸው ምንድነው? ክላሲካል ናቸው፣ ፍሪ ክላሲካል ናቸው፣ ኮፒራይት የላቸውም። ስለዚህ እናንተ በጣም ቢዚ ከሆናችሁ ወይም ደግሞ ጫጫታ ካለባችሁ እነሱን ከፍታችሁ ክላሲካሉ እንዲሰማ ማድረግ ትችላላችሁ። ሌላኛው ቪዲዮ ክሊፕ ነው። ቅድም እንዳልኳችሁ እስከ 10 ደቂቃ የሚደርስ በጣም አጭር ቪዲዮ እዚህ ጋር ታስገቡና ምን ታረጉታላችሁ ማለት ነው። እዚህ ጋር አፕሎድ ትላላችሁ። የመደመር ምልክቷን አንድ ጊዜ ስትጫኑ ተጭነንየው ለምሳሌ ምን ያደርጋል ማለት ነው? ወደ ጋላሪያችን ይወስደናል። ጋሪ ላይ ቪዲዮ ያስመርጠናል ማለት ነው። ቪዲዮውን በቀጥታ እናስገባለን መርጠን ማለት ነው። እዚህ ጋር ለምሳሌ ሊስት ኦፍ ቪዲዮዎች አሉ። አንዷን መርጬ ማስገባት እችላለሁ ማለት ነው። ካለኝ ከጋላሪ ላይ ካለው ቪዲዮዎች ማለት ነው። ስለዚህ እንየው አሁን አንዷን እንጫን ማለት ነው። አንዷን ተጭኛለሁ። ለምሳሌ እኔ ሰሌክት ካረኩ በኋላ ከላይ ምን ያለ ማለት ነው? ደን የምትላለች እችን አንድ ጊዜ እንጫናታለን ማለት ነው። ስንጫነው በቀጥታ ወደ እዚህ ውስጥ ይገባን። የተወሰነ ደቂቃዎችን ይጠብቃል። ምክንያቱም አፕሎድ ለማድረግ ማለት ነው። እዚህ ጋር እንደምታዩት አፕሎድ እያደረገ ነው። ስለዚህ እስከሚጨርስ ጠብቀን ምን እናደርጋለን ማለት ነው። ስንጫነው ኮንቲኒየስሊ እንዲበራ ወይም ደግሞ እንዲቀጥል ይሄ ቪዲዮ ራሱን እንዲደጋግም ምንድነው ከላይ ላይ የሳጥን ምልክቷን ማብራት ይጠበቅብናል ማለት ነው። ለምሳሌ ሳምፕል አለ 30 ሰከንድ የሚቆጥር አለ። እዚህ ጋር እንደምታዩት ቺን ቦክሷን ካበራን በኋላ 30 ሰከንድ የምትለውን ማብራት እንችላለን። ወይም ደግሞ የኛ ቪዲዮ አፕሎድ
ከብሎክ ከጨረሰ በኋላ እሱን መክፈት እንችላለን ማለት ነው። እሱን ከፍተን በተለይ ስራ ከሆን ወይም ደግሞ በጣም ጫጫታ ካለብን ምን እናደርገዋለን ማለት እኛን ራሳችን ሚውት ወይም ደግሞ ሳይለንት ማድረግ እንችላለን ማለት ነው። በዚህ አይነት መልኩ ማስተካከልና መግባት ትችላላችሁ ማለት ነው። የመጨረሻው ከዛ በመቀጠል ደግሞ እንግዲህ ምንድነው ማለት ነው የሚቀጥለው ስታይል የምትለው ነው። ብዙውን ጊዜ እንግዲህ እሱን እንኳ ያን ያክል አንጠቀምበትም። ስታይል የምትላለች። እቺ ስታይል ምንድነው ያው ምንም የተለየ ነገር የለውም። ዋናው ወሳኞቹ ምንድን ናቸው? በተለይ ይሄ ሚዲያ የምትለው ናቸው ማለት ነው። ሚዲያ የምትለውን ካስገባችሁ በኋላ ስታይሉ ያን ያክል ብዙም እንትን የተለየ ነገር የለውም ማለት ነው። ሌላው የመጨረሻዋ እንግዲህ ከስታይሉ እነዚህ ማነው ስታይል ላይ ምንድነው ከለር መምረጥ ወይም ባክግራውንድ ከለሮችን ለመምረጥ ያገለግላል። ከዛ ውጪ ከታች ያለችው ምንድናት ማለት ነው? ፕራይቬት ምንድነው? ፕራይቬት የሚጽፉ ሰዎችን ወይም ደግሞ ከዚህ መጥተው ተቀበሉን ሊሉ ይችላሉ። ወይም ደግሞ የሆነ ኮሜንት ከጻፉ ምን እናደርጋለን? እቺ እንደ መጨረሻ ላይ በቀስት የሚያሳያችሁ ፕራይቬት የምትል ናቸው። በውስጥ የሚጽፉ ኮሜንት ይመጣልና እሱ ላይ ተጭነን ማየት እንችላለን ማለት ነው። ይህንን ለማስተካከል የምንጠቀማት የመጨረሻዋ ፕራይቬት ትባላለች። ከዚህ ከታች የተጻፈው ኮሜንት ይመጣልናል ማለት ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር ማለት ነው። ሁላችሁም እንደወደዳችሁ